ህይወት መቼ እድል እንደምትሰጠንና መቼ ደግሞ የሰጠችንን እንደምትነጥቀን አናውቅም። ይህንን ፎቶ ልብ ብላችሁ ተመልከቱት። አንድ ትልቅ አሳና አሳውን ያጠመደውን ሰው ትመለከታላችሁ። ታዲያ ምን የተለየ ነገር ኖሮት ነው ትሉ ይሆናል። ታሪኩ ግን እጅግ ያስገርማል። ነገሩ የሆነው በምዕራብ ናይጄሪያ አንድ አነስተኛ መንደር ውስጥ ነው። ይህ በባህር ዳርቻዎች በመሄድ አሳ ማጥመድና መሸጥ የዕለት ተዕለት ስራው የሆነው ናይጄሪያዊ ሰው አንድ ቀን እንደወትሮ ወደ ባህር ዳርቻ በማቅናት መረቡንና መንጠቆውን እየወረወረ አሳዎችን ከውሃ ውስጥ ህይወታቸውን ለአንዴና ለመጨረሻ ጊዜ ሊለያያቸው በጉጉት ይጠባበቃል። ሆኖም ያው ትዕግስትን ከአሳ አጥማጅ እንማር አይደለም የሚባለው። ይህም ሰው ከብዙ ሰዓታት ትዕግስት በኋላ አንድ ከወትሮ ለየት ያለና አይቶት የማያውቀው በቀለምም ሆነ በትልቀት የተለየ ግዙፍ አሳ ወደ ማጥመጃ መረቡ ሰተት ብሎ ይገባል። ይህም ሰው ይህንን አሳ ጎትቶ ያወጣዋል። ሆኖም ድሮ የለመደውን ትንንሽና ብዙ አሳዎች ባያገኝም ይህንኑ ያገኘውን አንድ አሳ ተመስገን ብሎ አሳውን ይዞ ወደ መንደሩ ያቀናል። ታዲያ የአሳውን ትልቅነት ያዩ የመንደሩ ሰዎችና ጓደኞቹ ይህንን አንድ አሳ ይዘ ገበያ አትሄድም፣ ለአንድ አሳ ብለ ገበያ ድረስ ከምትሄድ ከራስ በላይ ንፋስ ብለው እዛው ይህንን አሳ ከጓደኞቹና ከመንደሩ ሰው ጋር እንክት አድርጎ አጣጥሞ ይበሉታል። ታዲያ ከዚህ በኋላ ነው ይህ ምስኪን አሳ አጥማጅ አንድ ከምርዶ የማይተናነስ ዜና የሰማው እና ትላንትና ቅርጥፍ አድርጎ የበላዋት አሳ ምግብ ሳይሆን ህይወት የሰጠችው ወርቃማ እድል እንደሆነ የገባው። ይህ አሳ ብሉ ማርሊን የተባለ በአውሮፓ በጣም የሚፈለግና ብዙ ጊዜ የማይገኝ ውድ አሳ ነው። ምናልባትም የዚህን አሳ 1 ኪሎ እንኳን ቢሸጠው 30,000 አሜሪካ ዶላር ሊያገኝ እንደሚችል አሳ የሚገዛው ሰውዬ ይነግረዋል። ታዲያ ይህ አያስቆጭም ነው የምትሉት? እና ህይወት የምትልክልንን እድል አይታወቅም እና ጠንቀቅ ብለን እንጠብቅ። ይህ በምስሉ ላይ የምትመለከቱት ሰው አርሻድ ካህን ይባላል። ፓኪስታናዊ ሻይ ነጋዴ ሲሆን ለ30 ዓመታት ሻይ በመሸጥ ነበር የሚተዳደረው። ታዲያ አንዲት በእድል የተሞላች ቀንና አንዲት ፎቶ የዚህን ሰው ህይወት በአንድ ሌሊት ውስጥ ይቀይሩታል። አርሻድ እንደተለመደው በጠዋት በመውጣት ለደንበኞቹ ጣፋጭ ሻዩን እየሸጠ በነበረበት ወቅት ነበር በዛች ታሪካዊ ሻይ ቤት አንድ ተስተናጋጅ በመግባት ሻይ እንዲያመጣለት ያዘዋል። እሱም በትዕዛዙ መሰረት ሻይ ይዞለት ይመጣል። ታዲያ ይህም ተስተናጋጅ አርሻድ ሰማያዊ አይኖቹ እንደሚያምሩና ለየት ያሉ እንደሆነ በመንገር በዚያው በካሜራው አንድ ፎቶ እንዲያነሳው ፍቃዱን ይጠይቀዋል። እሱም በደስታ እሺ ይለዋል። እሱም ይህንን በምስሉ ላይ የምትመለከቱትን ፎቶ በማንሳት ኢንስታግራም ላይ ይለጥፈዋል። ታዲያ ይህ ፎቶ በደቂቃዎች በማህበራዊ ሚዲያዎች ይጥለቀለቃል። ሁሉም ሰው ይህንን ፎቶ ይወደዋል። ትልልቅ የፋሽንና የሞዴሊንግ ካምፓኒዎች ይህንን ሰው በእግር በፈረስ ማፈላለጋቸውን ተያያዙት። በስተመጨረሻም አገኙት። ማስታወቂያዎችንም እንዲሰራላቸው ይጠይቁት ጀመር። እሱም ሻይ ከማፍላት ዓለም ወጥቶ ወደማያውቀው የማስታወቂያ ዓለም ሰተት ብሎ በመግባት ለ30 ዓመት ሲሰራ ከነበረው ስራ በአንዲት ፎቶ ምክንያት ተለይቷል። አሁን ላይ አርሻድ ምርጥ የማስታወቂያና የፎቶ ሞዴል ሆኗል። ማርክ ዙከርበርግ ይህንን ሰው ሁላችሁም ታውቁታላችሁ። የዚህን ሰው ፎቶ ስታዩ ሁላችሁም በአእምሯችሁ የሚመጣው ፌስቡክ ነው። ማርክ ዙከርበርግ ይባላል። የፌስቡክ መስራችና አሁን ላይ ዓለማችን ላይ ካሉ ተጽዕኖ ፈጣሪ ቢሊዮነሮች ተርታ አንዱ ነው። ታዲያ ይህ ሰው እንደዛሬው ሳይገንና ዓለም ላይ ተጽዕኖ ሳይፈጥር በፊት እንደዚህ በምታዩት መልኩ ብዙ ምርምሮችንና ፈጠራዎችን ይሞክር ነበር። ታዲያ ከ18 ዓመት በፊት በአሜሪካው ሃርቫርድ ዩኒቨርሲቲ ይማር በነበረበት ወቅት ነበር አንድ ሐሳብ አእምሮ ውስጥ ብቅ ያለው። ታዲያ ይህም ሰው ወዲያው ያደረገው ጓደኞቹ ጋር መደወል ነበር። እሱም 5 ጓደኞቹ ጋር በመደወል አንድ ትልቅ የቢዝነስ ሐሳብ እንዳለውና ሊያማክራቸው እንደሚፈልግ እንዲመጡ ይነግራቸዋል። ታዲያ በሰዓቱ ከ5 ጓደኞቹ ጥሪውን ተቀብለው የመጡት 2 ብቻ ነበሩ። ታዲያ የሚያስገርመው በጊዜው የማርክ ዙከርበርግን ወሳኝ የስልክ ጥሪ ተቀብለው ወደ ማርክ ሄዱት 2 ጓደኞቹ አሁን ላይ ዓለም ላይ አሉ ከሚባሉ ሀብታምና ወሳኝ ሰዎች መካከል ሲሆኑ ያችን የስልክ ጥሪ ንቀው የቀሩት 3 ጓደኞቹ ግን አሁን ላይ ዓለም ላይ ማንም አያውቃቸውም። እና ወዳጄ ምን ልልህ ነው፣ እድል ደጋግማ ታንኳኳለችና አስተውለህ ጠብቃት። ኦላንካ። እስኪ አሁን ደግሞ ወደ ናይጄሪያ ልመልሳችሁ እና ይህንን እድለኛ ሰው ላስተዋውቃችሁ። በምስሉ ላይ የምታዩት ሰው አሊ ኦላንካ ይባላል። በናይጄሪያ ጎዳናዎች ላይ የጎዳና ህይወትን የሚኖር ምስኪን ሰው ነው። ታዲያ ሁሉም ያው የተጻፈለትን ነውና የሚኖረው። ይህም ሰው በአንድ ሌሊት ከጎዳና ህይወት ራሱን ያልገመተውና ያልጠበቀው ቦታ ያገኘዋል።
ነገሩ እንዲህ ነው። የዓለማችን ታዋቂው ፎቶግራፈር በናይጄሪያ ጎዳናዎች ላይ በመዘዋወር ፎቶ በማንሳትና ለፎቶ መነሳት የሚጠብቀውን አንድ ሰው እየጠበቀ ነበር። ሆኖም ይህ ሰው ሊመጣ አልቻለም። ታዲያ መፍትሄ መፈለግ ነበረበት። ይህ ፎቶግራፈር አንድ መፍትሄ ሲፈልግ ይህንን ጎዳና ተዳዳሪ በመንገዱ ላይ ተኝቶ ያስተውለዋል። ታዲያ ሲያየውም ለፎቶ እንደሚሆን ይረዳል። ልክ በምታዩት መልኩ ልብስ አልብሶ አንድ ሁለት ፎቶ ሲያነሳው ፎቶዎቹን እጅግ በጣም ይወዳቸዋል። ታዲያ ፎቶውንም በኢንስታግራም ላይ ያጋራዋል። በደቂቃ ውስጥም ብዙ ተወዳጅነትን ያገኘው አሊ ኦላንካ በድፍን ናይጄሪያ ውስጥ ተወዳጅነትን በማትረፍ ከጎዳና ህይወት ወደ ፌመስ ህይወት ተዘዋውሯል። ታዲያ ይህ እድል ወይስ አጋጣሚ? ወርቃማዋ እድል። ጊዜው እንደ አውሮፓውያን አቆጣጠር በ2002 ነው። የአሁኑ የዓለማችን ታዋቂው የ5 ጊዜ የዓለም ሻምፒዮን ክርስቲያኖ ሮናልዶ አሁን ላይ እዚህ ለመድረሱ ያገኛት ወርቃማ እድል የተፈጠረችው በዚህ ቀን ነበር። ነገሩ እንዲህ ነው። ይህ ታዳጊ የልጅነት ህልሙን ለማሳካት የእግር ኳስ ህይወቱን በፖርቹጋል ስፖርቲንግ ክለብ አባል ሆኖ ይጫወት ነበር። ታዲያ ይህም ክለብ ወደ ዋናው የፖርቹጋል ሊግ ያድጋል። አሰልጣኛቸውም የቡድኑን ተጫዋች ሰብስቦ አንድ አጭርና ቀጭን ትዕዛዝ ያስተላልፍላቸዋል። በሚቀጥለው ዓመት አብሮን ወደ ዋናው ሊግ የሚጓዘው አንድ አጥቂ ብቻ ነው። እሱም በዛሬው ጨዋታ ከፍተኛ ግብ ያስቆጠረው ተጫዋች ይሆናል በማለት ለሮናልዶና ለጓደኛው አልበርት አጭር መልእክት ይነግራቸዋል። ታዲያ የጨዋታውም ቀን ደረሰ። ሁለቱም አጥቂዎች የልጅነት ህልማቸውን ለማሳካት በሞራል ወደ ሜዳው ገቡ። ጨዋታው ተጀመረ። ከጥቂት ደቂቃዎች በኋላ የሮናልዶ ጓደኛ አልበርት አንድ ጎል በማስቆጠር ክለቡን 1-0 መምራት ይጀምራል። ከጥቂት ቆይታ በኋላም ሮናልዶ ለራሱ የመጀመሪያው ለክለቡ ደግሞ ሁለተኛውን ጎል በማስቆጠር እኩል ጎል ይዘው ጨዋታው ለእረፍት ይሄዳል። ከእረፍት መልስም ጨዋታው ይቀጥላል። ጎል ግን ያስቆጠር አልነበረም። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ቀሩ። ሮናልዶ 1 አልበርትም 1። ምናልባት ጨዋታው በዚህ ቢጠናቀቅ እድል ወደ ማን እንደምታመራ አይታወቅም ነበር። ሆኖም ግን ከጥቂት ደቂቃዎች በፊት ብዙዎችን ያስገረመች አንድ ክስተት ተከሰተ። አልበርት አንድ ኳስ አገኘ። ኳሷን ይዞ ወደ በረኛው አቀና። ከበረኛውም ጋር ፊት ለፊት ተጋፈጡ። ዞር ሲል አጠገቡ ሮናልዶን ተመለከተው። ኳሷን ከማግባትና ለራሱ ሁለተኛውን ጎል ከማድረግ ይልቅ በዝግታ ኳሷን ለሮናልዶ ላከለት። ሮናልዶም በአሪፍ ሁኔታ ኳሷን ከመረብ ቀላቀላት። በሆነው ድራማዊ ክስተት ሮናልዶና የቡድኑ ጓደኞቹ ተገረሙ። እንዴት ራሱ ማግባት እየቻለ ለሮናልዶ እድሉን ሰጠው? ይህ የብዙዎች ጥያቄ ነበር። ሮናልዶ ከፍተኛ ጎል በማግባት ወደ ዋናው ሊግ ተቀላቀለ። አመታት አለፈ። ሮናልዶ እድሉን ተጠቅሞ ከፖርቹጋል ስፖርቲንግ ሊግ አልፎ የእንግሊዝ ማንቸስተር ደረሰ። ከዛም አልፎ የዓለማችን ታላቁ ክለብ ሪያል ማድሪድ ላይ ነገሰ። ብቻ በቃ ምን አለፋችሁ የዓለምን የእግር ኳስ ከትንሿ ክለብ በመነሳት ተቆጣጠረው። ሮናልዶ ካለ ጎል አለ ማለት ነው። ለዚህ ሁሉ ምክንያት ግን ያቺ ድንቅ ቀንና የጓደኛው መስዋዕትነት ነበረች። እንደ አውሮፓውያን አቆጣጠር በ2014 ማድሪድ የቻምፒዮን ሊግ ዋንጫ አነሳ። ከዛ ምሽት ክርስቲያኖ ሮናልዶ ነግሶ አመሸ። ጨዋታው ማብቂያ በኋላ ወደ አንድ ሮናልዶ ተብሎ የተጻፈበት ማሊያ የለበሰ ሰው ቀጥ ብሎ አመራ። ይህን ሰው ጎትቶ ወደ ሜዳ ይዞት በመውጣት ለዚህ መብቃቱ ላደረገለት ውለታ ከፍተኛ ምስጋና ያቀርብለት ጀመር። ከጨዋታው በኋላም ጋዜጠኛዋ ስለነበረው ሁኔታ አንድ ጥያቄ ለአልበርት አቀረበችለት። በዛች ሰዓት እንዴት አንተ ማግባት የምትችለውን ኳስ ለሮናልዶ ሰጠኸው አለችው። የእሱም መልስ የነበረው ሮናልዶ ከኔ የተሻለ ስለነበር መልሱ። ታዲያ አሁን ላይ ሮናልዶ የቅርብ ጓደኛ ወዳጅ የሆነው ይህ ሰው የተንደላቀቀ ህይወት በቅንጡ ቤቱ እና በቅንጡ መኪኖቹ ታጅቦ ስኬታማ ህይወትን እየኖረ ይገኛል።